ሰላም ሰላም ፋሚሊ እንዴት አላችሁ? ዛሬ 4.3 ካረንት እንደ ማግኔቲዝም ወደሚለው ቶፒክ እንዳለን በባለፈው ክላሳችን 4.2 እና 4.1 አይተናል። እሱን ያላያችሁ እዛ ሄዳችሁ ማየት ትችላላችሁ። ወደ ክላስ 4.4.3 ካረንት እንድ ማግኔቲዝም The connection between electricity and magnetism has many important applications in today's world. እዚህ ጋር ምንድን ነው በኤሌክትሪሲቲ እና በማግኔቲዝም መካከል ላይ ያለው ኮኔክሽን በአሁኑ ታይም ላይ በብዙ ቦታ ላይ እንጠቀማቸዋለን። whenever a current passes through a conductor a magnetic field is produced. መቼም ቢሆን የሆነ ኮንዳክተር ቢኖር በዚህኛው ኮንዳክተር ውስጥ ካረንት ፍሎ በሚያደርግበት ጊዜ ምን ይፈጠራል? ማግኔቲክ ፊልድ ይፈጠራል የሚለውን ሀሳብ ነው የሚያሳየው ማለት ነው። መቼም ቢሆን የሆነ there is also a magnetic field በዋየር ውስጥ ፍሎ የሚያደርግ ካረንት ካለ ባለፈው በኤሌክትሮማግኔት ላይ እንዳየ ነው ፍሎ የሚያደርግ ካረንት ካለ ምን አለ ማለት ነው? በዙሪያው ላይ የሚፈጠረው ማግኔቲክ ፊልድ አለ ማለት ነው። So this is the base of electromagnet as shown in figure 4.7. ይሄኛው ምንድነው? የኤሌክትሮማግኔት ዋናው መሰረት ነው። ኤሌክትሮማግኔት የምንለው ምንድነው? የሆነ ዋየር አለ፣ በዛ ዋየር ውስጥ ፍሎ የሚያደርግ ካረንት አለ። ያ ፍሎ የሚያደርግ ካረንት አለ ማለት ደግሞ ምን አለ ማለት ነው? በሌላ አገላለጽ ማግኔቲክ ፊልድ በዙሪያው ላይ ፕሮዲውስ ይደረጋል ማለት ነው። ለምሳሌ ይሄኛውን በፊገር 4.7 ላይ ብናይ እዚህ ጋር ምን አለች? ባትሪ አለ። ሶ በዚህኛው ባትሪ አማካኝነት ካረንት በዚህ ዳይሬክሽን ፍሎ በሚያደርግበት ጊዜ ምን ይፈጠራል? ማግኔቲክ ፊልድ ፕሮዲውስ ይደረጋል። ይሄኛው ምንድነው? ቤዚክ ኮንፊግሬሽን ኦፍ ኤሌክትሮማግኔት። በዚህ ውስጥ ካረንቱ ፍሎ ማድረግ ካልቻለ ማግኔቲክ ፊልድ አይፈጠርም። ካረንቱ ደግሞ ፍሎ ካረገ ምን አለ ማለት ነው? ማግኔቲክ ፊልድ አለ ማለት ነው። ሶ ይሄ አንዱ መሰረታዊ የኤሌክትሮማግኔት ዲፊኒሽን ነው የሚሆነው ማለት ነው። እዚህ ጋር ሲመጣ this could be shown by placing a directional compass near a straight carrying wire or conductor. ለምሳሌ ይሄኛው በፊገር 4.8 ላይ በምንሄድበት ጊዜ 4.8 እዚህ ጋር ምን አለ? እዚህ ጋር ዋየር አለ። the magnetic field around a straight wire አለ። በዚህ ዋየር ውስጥ ካረንት ወደ ታች ፍሎ በሚያደርግበት ጊዜ ኢንቱ ዘ ፔጅ ማለት አሁን ይሄኛውን በፍሌሚንግ ራይት ሃንድ ሩል መግለጽ እንችላለን። ይሄ ኢንቱ ዘ ፔጅ ነው። ታምቦ ወዴት ነው እያሳያለው? ዳውንዋርድ ነው። ዳውንዋርድ እንዲህ ነው። ሶሪ ድሮን ብዙም አይደለም። ኢንቱ ዘ ፔጅ ነው እያሳያለው ማለት ነው። ካረንቱ ወደ ታች ፍሎ እያደረገ ነው። ኢንቱ ዘ ፔጅ ፍሎ እያደረገ ነው። እንትኑ ማግኔቲክ ፊልዱ ደግሞ ወዴት ነው የሚሄደው? ክሎክ ዋይዝ ነው ፍሎ የሚያደርገው ማለት አሁን ይሄኛውን ኢንቱ ዘ ፔጅ ታምባችን በኢንቱ ዘ ፔጅ አድርገን ወይም በወረቀት ላይ አድርገን በወረቀት ላይ በምናደርግበት ጊዜ ወደ ታች ካረንቱ ፍሎ ያደርጋል በታምቡ ዳይሬክሽን። በካርሉ ደግሞ በክሎክ ዋይዝ ዳይሬክሽን ደግሞ ወደዚህ ምን ፍሎ ያደርጋል ማለት ነው? ምን ይፈጠራል ማለት ነው? ማግኔቲክ ፊልድ ይፈጠራል ማለት ነው። ይሄኛውን ነው የሚያስቀምጠው። ሶ እዚህ ጋር ኮምፓስ ኒድሉን ብናስቀምጠው ኮምፓሱን በየትኛው ዳይሬክሽን ነው የሚሄደው? ከኖርዝ ወደ ሳውዝ ነው ሾ የሚያደርገው ማለት ነው። ይሄኛው ኮምፓሱ ወዴት ነው ይሄዳል? የማግኔቲክ ፊልድ ዳይሬክሽን ወደዚህ ነው። ይሄ ማለት ኖርዝ እዚህ ጋር ነው፣ ሳይዝ ወደዚህ ነው ማለት ነው። ስለዚህ በዚህ ካርል ነው ፍሎ እያደረጋለሁ ማለት ነው። ኮምፓስ ኒድሉን ብናስቀምጠው በማግኔቲክ ፊልድ ዳይሬክሽን ነው እሱ የሚሄደው ማለት ነው። ይሄኛው ነው እዚህ ጋር እንደ ኢንትሮዳክሽን ያስቀምጠው ማለት ነው። Now a compass placed near current carrying conductor will always point in the direction of magnetic field lines produced. እና ፕሮዲውስድ በሚደረገው በዋየር ውስጥ ፍሎ በሚያደርገው ካረንት አማካኝነት ፕሮዲውስ በሚደረገው በማግኔቲክ ፊልዱ ዳይሬክሽን ነው ኮምፓሱን እንትን የሚሆነው ፖይንት የሚያደርገው የሚለውን ሀሳብ የሚያስቀምጠው ማለት ነው። as soon as a current is off there is no magnetic field። አሁን ባለፈው እንዳየ ነው ኤሌክትሮማግኔት ላይ ማግኔቲክ ፊልድ አለ የምንለው ምን ሲኖረው ብቻ ነው? ካረንት ኦን ከሆነ ብቻ ነው። ካረንት ኦፍ ከሆነ ምን የለው ማለት ነው? ማግኔቲክ ፊልድ የለውም። ምንም አይነት ማግኔቲክ ፊልድ አይፈጠርም። ካረንት ካለ ብቻ ነው ማግኔቲክ ፊልድ ሊፈጠር የሚችለው ማለት ነው። there is current, there is also magnetic field, but there is no current or the current is off
ዴር ኢዝ ኖ ማግኔቲክ ፊልድ። ይሄ ካረንት ካለ ማግኔቲክ ፊልድ አለ። በዋይር ውስጥ ፍሎ የሚያደርግ ካረንት ካለ ማግኔቲክ ፊልድ አለ። በዋይር ውስጥ ፍሎ የሚያደርገው ካረንቱ ኦፍ ከሆነ ወይም ከሌለ ምን የለው ማለት ነው? ማግኔቲክ ፊልድ የለም ማለት ነው። ዲስ ኢዝ ዘ ቤዚክ ማግኔቲክ ፊልድ ኢዝ ጀነሬትድ ባይ ኤሌክትሪክ ካረንት ኦር ዋት ሙቪንግ ቻርጅ። ይሄኛው ማግኔቲክ ፊልድ የሚፈጠረው በምን አማካኝነት ነው? በኤሌክትሪክ ካረንት ወይም በሙቪንግ ቻርጅ አማካኝነት ነው የሚፈጠረው የሚለውን ሀሳብ ነው ያስቀመጠው ማለት ነው። ይሄን በባለፈው ክላሳችን በኤሌክትሮማግኔት እና በፐርማኔንት ማግኔት ላይ ያለውን ልዩነት እያየን በደንብ ስለ ኤሌክትሮማግኔት አይተናል ማለት ነው። ይሄ ስለ ኤሌክትሮማግኔት ነው የሚያሳየው ማለት ነው። እዚህ ጋር ሲመጣ አምፒርስ ሎው ምንድን ነው የሚለን? አምፒርስ ሎው ካን ቢ ስቴትድ አስ the magnetic field created by an electric current is proportional to the size of that electric current። በኤሌክትሪክ ካረንት አማካኝነት የሚፈጠረው ክሬትድ የሚደረገው ማግኔቲክ ፊልድ ከምን ጋር ፕሮፖርሽናል ነው? በዋይሩ ውስጥ በሚያልፈው በኤሌክትሪክ ካረንቱ ሳይዝ ምንድነው ማለት ነው? ከሳይዙ ጋር ፕሮፖርሽናል ነው። ይህ ሳይዝ ደግሞ ይሄ በዋይሩ ውስጥ ፍሎ የሚያደርገው የኤሌክትሪክ ካረንቱ ሳይዝ ምን ተብሎ ይጠራል? በኮንስታንት ፕሮፖርሽናሊቲ ፐርሜቢሊቲ ኦፍ ፍሪ ስፔስ ተብሎ ይጠራል ማለት ነው። የሆነ ዋይር አለ። በዛ ዋይር ውስጥ ኤሌክትሪክ ካረንት ፍሎ በሚያደርግበት ጊዜ ማግኔቲክ ፊልድ ይፈጠራል። ያ ፍሎ የሚያደርገው የኤሌክትሪክ ካረንቱ ሳይዝ በኮንስታንት ፕሮፖርሽናሊቲ አማካኝነት በምናይበት ጊዜ ከፐርሜቢሊቲ ኦፍ ፍሪ ስፔስ ጋር ምንድነው ማለት ነው? ፕሮፖርሽናል ነው የሚል ሀሳብ ነው የሚያስቀምጠው ማለት ነው። በፎርሙላ ደረጃ ስናስቀምጥ አምፒርስ ሎው ማለት ማግኔቲክ ፊልድ ቢ ኢዝ ኢኳልስ ቱ ሚው ኖት ታይም አይ ማለት ነው። ይሄ ማለት ነው የሆነ ዋይር አለ። በዛ ዋይር ውስጥ ምን ፍሎ የሚያደርግ ምን አለ? ፍሎ የሚያደርግ ካረንት አለ። የዚህ ፍሎ የሚያደርገው የካረንቱ ሳይዝ በኮንስታንት ፕሮፖርሽናሊቲ ምንድነው ማለት ነው? ከፐርሜቢሊቲ ኦፍ ፍሪ ስፔስ ጋር እኩል ነው ማለት ነው። ማግኔቲክ ፊልድ ኢዝ ዋት ምንድነው ማለት ነው? ዳይሬክትሊ ፕሮፖርሽናል ቱ ፐርሜቢሊቲ ኦፍ ማግኔቲክ ፊልድ ኢዝ ዋት ማግኔቲክ ፊልድ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ዋት አይ ነው የሚሆነው። ካረንት ከጨመረ ማግኔቲክ ፊልድ ይጨምራል። ካረንት ከቀነሰ ደግሞ ማግኔቲክ ፊልድ ይቀንሳል ማለት ነው። ዳይሬክትሊ ፕሮፖርሽናሊቲ ማለት ነው ይሄ ነው። ፕሮፖርሽናሊቲ ኮንስታንት ደግሞ ምንድነው የሚሆነው? ፐርሜቢሊቲ ኦፍ ፍሪ ስፔስ ታይም አይ ነው የሚሆነው ማለት ነው። እዚች ጋር ማወቅ አለብን ነገር ምንድነው? ይሄ ፎርሙላ ኖርማል ነው የሚያገለግለው ማለት ነው። ግን ዋይር ከሆነ ለምሳሌ የሆነ ዋይር ካለ በዚህ ዋይር ውስጥ ካረንት ፍሎ በሚያደርግበት ጊዜ ማግኔቲክ ፊልዱ የሚፈጠረው ካርል ነው የሚፈጠረው ማለት ነው። ሰርኩላር ነው የሚሆነው ማለት ነው። በዋይሩ ዙሪያ ላይ የሚፈጠረው ማግኔቲክ ፊልድ ሰርኩላር ነው የሚሆነው ማለት ነው። ሰርኩላር ነው የሚሆነው። ሰርኩላር በሚሆንበት ጊዜ ምንድነው የሚሆነው? የምንጠቀመው ሰርከምፍራንስ ነው። ሰርኩላር በሚሆንበት ጊዜ መቼም የምንጠቀመው ራዲየሱ ምንድነው የሚሆነው? ሰርከምፍራንስ ነው የሚሆነው ማለት ነው። በዚህ ጊዜ ማግኔቲክ ፊልዱ ምን ይሆናል? ማግኔቲክ ፊልድ ኢዝ ኢኳልስ ቱ ሚው ኖት አይ ኦቨር ምንድነው የሚሆነው? 2 ፓይ አር ነው የሚሆነው ማለት ነው። ሚው ኖት አይ ታይም 2 ፓይ አር ነው የሚሆነው ማለት ነው። በዚህ ፎርሙላ ተቀመጠ። ምክንያቱም የሰርክሉን እንትን ራዲየስ በምንወስድበት ጊዜ ምንድነው የምንወስደው? መጠነ ዙር ነው ወይም ሙሉ ሰርከምፍራንስ ነው የምንወስደው ማለት ነው። ይሄኛው ፎርሙላ ነው የምንጠቀመው። ጀነራሊ ይሄ አምፒርስ ሎው የሚገለጸው አምፒርስ ሎው ዳይሬክትሊ ፕሮፖርሽናል ቱ ዘ ካረንት ነው የሚሆነው። ቢ ኢዝ ኢኳልስ ቱ ፕሮፖርሽናሊቲ ኮንስታንቱ ከምን ጋር እኩል ነው? ከፐርሜቢሊቲ ኦፍ ፍሪ ስፔስ ጋር እኩል ነው ማለት ነው። እሱን እንይዛለን። እዚህ ጋር ማግኔቲክ ፊልድ ክሬትድ ባይ a long straight current carrying wire. For our understanding, let us consider a wire through which the current is made to flow by connecting it to battery. ለምሳሌ የሆነ ባትሪን ኮኔክት አድርገን በዋይር ውስጥ ካረንት በሚያልፍበት ጊዜ ኮንሲደር ብናደርገው as the current through the conductor increase the magnetic field increase። ለምሳሌ ዋይር አለ። እዚህ ዋይር ውስጥ ፍሎ የሚያደርገው የካረንቱ ሳይዝ ከጨመረ ምኑም ይጨምራል ማለት ነው። ማግኔቲክ ፊልድ ስትሬንግዙ ምን ያደርጋል? ኢንክሪዝ ያደርጋል። as the current through the conductor increase the magnetic field increase proportional። ማግኔቲክ ፊልድ ምን ያደርጋል? ኢንክሪዝ ያደርጋል። ለምንድን ነው እንደዚህ ነው? አምፒርስ ሎው ላይ በምናይበት ጊዜ ሚው ኖት አይ ኦቨር 2 ፓይ አር የሚሆነው ሀሳብ አስቀምጣል። ይሄ ካረንት ከጨመረ ማግኔቲክ ፊልዱም ኢንክሪዝ ያደርጋል ማለት ነው። ቢካውዝ ማግኔቲክ ፊልድ ኤንድ ኤሌክትሪክ ካረንት are directly proportional. Because of that, when we increase the current
through the conductor also increase the magnetic field strength እሱን ነው እዚህ ጋር የሚያስቀምጥልን ማለት ነው። when we move further away from the wire the magnetic field decrease with the distance so እንትኑ ከዋይሩ በጣም እየራቀን በምንሄድበት ጊዜ ለምሳሌ እዚህ ጋር በምናይበት ጊዜ አሁን እዚህ ጋር ዋይሩ እዚህ ጋር አለ እዚህ ጋር ያለው ስትሬንግዝ እና እዚህ ጋር ያለው ማግኔቲክ ፊልድ ስትሬንግዝ እና እዚህ ጋር ያለው ማግኔቲክ ፊልድ ስትሬንግዝ ኢኩል አይደለም። ምክንያቱም እዚህ ጋር ያለውና እዚህ ጋር ያለው ዲስታንስ ወይም ራዲየሱ ምን ስላልሆነ ኢኩል ስላልሆነ because magnetic field is inversely proportional with what radius or with distance magnetic field ከምን ጋር inversely proportional ነው ከራዲየስ ጋር ምንድነው inversely proportional because of that when we increase the distance there is what decrease in magnetic field ዲስታንሱን ኢንክሪዝ ካደረግ ነው ማግኔቲክ ፊልዱ ምን ያደርጋል ማለት ነው ዲክሪዝ ያደርጋል ማለት ነው። ይሄኛውን ሐሳብ እንይዛለን። the magnitude of the magnetic field at a point a distance r from a long straight current carrying wire is given by what b is equals to mu naught I over 2 pi r ይሄኛውን ቅድም አሳይቻለሁ። በአሁኑ ዋየር ውስጥ ካረንት ፍሎ በሚያደርግበት ጊዜ ምን ይፈጠራል ማግኔቲክ ፊልድ ይፈጠራል። ያ የሚፈጠረው ማግኔቲክ ፊልድ ሰርኩላር ወይም ካርል ነው። because of that we can use the circumference of the circle እና የሰርክሉን ሰርከምፍራንስ ወይም የሰርከምፍራንሱን ፎርሙላ ነው የምንጠቀመው ማለት ለዛ ነው b is equals to mu naught I over 2 pi r የሆነው ማለት ይሄን እንይዛለን። so where mu naught is probability of free space mu naught is equals to 4 pi times 10 raised to 7 tesla meter per ampere ነው የሚሆነው and r is the distance from the wire where the magnetic field is calculated r ደግሞ magnetic field calculated በመደረግበት ጊዜ ከዋይሩ የሚኖረው ዲስታንስ ነው r ማለት ነው። I is the current through the wire I ደግሞ በዋይሩ ውስጥ የሚኖረው ምንድነው ካረንት ነው የሚሆነው ማለት ነው። እሺ the magnetic field has both magnitude and direction ይሄን ባለፈው ክላሳችን ላይ magnetic field ምን አለው ማግኒቱድ አለው ዳይሬክሽን አለው። the SI unit of magnetic field is tesla magnetic field SI unit ምንድነው የሚሆነው ቴስላ ነው የሚሆነው ማለት ነው። the other common unit of magnetic field is ጋውስ ሌላኛው የማግኔቲክ ፊልዱ ሌላኛው ዩኒት ምንድነው የሚሆነው ጋውስ ወይም ጂ ነው የሚሆነው ማለት ነው። ጋውስ is related to the Tesla through the conversion 1 Tesla is equals to 10 raised to 4 Gauss and Tesla ከ10 raised to 4 Gauss ጋር እኩል ነው። the circular pattern in figure 4.8 represent the magnetic field around a wire በ4.8 በዚህኛው ፊገር ላይ በምናይበት ጊዜ ይሄኛው ሰርኩላር ላይኖች ወይ ሰርኩላር ላይን የሚያሳየው ምንድነው ማግኔቲክ ፊልድ ነው የሚያሳየው ማለት ማግኔቲክ ፊልድ ነው። a compass needle can also be used to find the direction of magnetic field compass needle ምን ለማድረግ ያገለግላል የማግኔቲክ ፊልዱን ዳይሬክሽን ለማግኘት ይረዳናል። ይሄን በባለፈው ክላሳችን አይተናል። ኮምፓሱን ለምሳሌ በዚህኛው በማግኔቲክ ፊልድ ላይ ኮምፓስ ብናስቀምጠው ኮምፓስ ሾው የሚያደርገው ከየት ወዴት ነው ከኖርዝ ወደ ሳውዝ ነው ሾው የሚያደርገው ማለት ነው። የኮምፓሱን ኖርዝ በምናስቀምጥበት ጊዜ የኮምፓሱን ኖርዝ የሚያሳየው ከየት ወዴት ነው ከኖርዝ ወደ ሳውዝ ነው። so compass needle can also be used to find the direction of magnetic field compass needle የማግኔቲክ ፊልድን ዳይሬክሽን ለማግኘት ይረዳናል ማለት ነው። the magnetic field produced by a current flowing in a straight wire have the following properties በስትሬት ዋየር ላይ ፍሎ የሚያደርገው ካረንት በስትሬት ዋየር ላይ ካረንት ፍሎ በሚያደርግበት ጊዜ የሚፈጠረው ማግኔቲክ ፊልድ የሚከተሉት ምን አላቸው ፕሮፐርቲ ወይም ቢሄቪየር አላቸው። the first one the magnetic field lines form a circular pattern ለምሳሌ የሆነ ዋየር ካለ በዛ ዋየር ላይ ካረንት ፍሎ በሚያደርግበት ጊዜ የሚፈጠረው ማግኔቲክ ፊልድ ምንድነው ብለናል ከቅድም ጀምሮ ሰርኩላር ነው ብለናል ሰርኩላር ነው because of that we can use circumference of the circle ለዛ ነው የማግኔቲክ ፊልድን ፎርሙላ ስንጠቀም 2 pi r የሚለውን ፎርሙላ የተጠቀምነው ማለት ነው። በዋየር ውስጥ ካረንት ፍሎ በሚያደርግበት ጊዜ የሚፈጠረው ማግኔቲክ ፊልድ ኦልዌይስ ምንድነው የሚሆነው ሰርኩላር ነው የሚሆነው ማለት ነው። ይሄ አንዱ የማግኔቲክ ፊልድ ላይንስ ፕሮፐርቲ ነው የሚሆነው ማለት ነው። the magnetic field strength increase when current increase
ምን ብላ ቅድም ቢ ኢዝ ኢኳልስ ቱ ሚው ኖት አይ ኦቨር 2 ፓይ አር ነው የሚሆነው ማለት ነው። ምንድነው ካረንትና ቅድም በአምፔርስ ሎው ላይ ካረንትና ምን ማግኔቲክ ፊልድ ዳይሬክትሊ ፕሮፖርሽናል ናቸው። ቢካዝ ኦፍ ዳት the magnetic field strength is increase when the current increase ካረንት ኢንክሪዝ በሚሆንበት ጊዜ ማግኔቲክ ፊልድ ስትሬንግዙ ምን ያደርጋል ማለት ነው ኢንክሪዝ ያደርጋል ማለት ነው። the other one the magnetic field strength is stronger near the wire and weaker farther away ማግኔቲክ ፊልድ ስትሬንግዝ ለዋይሩ ኒር በሚሆንበት ጊዜ ምን ያደርጋል ስትሬንግዙ በጣም ስትሮንግ ይሆናል እና ከዋይሩ በጣም በምንርቅበት ጊዜ ደግሞ ማግኔቲክ ፊልድ ስትሬንግዙ ምን ያደርጋል ማለት ነው ዲክሪዝ ያደርጋል ማለት ነው። ይሄ ምንድነው ቅድም እንዳየነው ማግኔቲክ ፊልድ ኢዝ ኢኳልስ ቱ ሚው ኖት አይ ኦቨር 2 ፓይ አር ነው የሚሆነው ማለት ነው። ይሄ ማለት ምንድነው ማግኔቲክ ፊልድ ኢዝ ዋት ኢንቨርስሊ ፕሮፖርሽናል ቱ ዘ ዋት ራዲየስ ማግኔቲክ ፊልድ ስትሬንግ ማግኔቲክ ፊልድ ከራዲየስ ጋር ምንድነው ኢንቨርስሊ ፕሮፖርሽናል ነው የሚሆነው ማለት ነው። ይሄኛውን አር በምንጨምርበት ጊዜ ማግኔቲክ ፊልድ ስትሬንግዙ ይቀንሳል። ይሄኛውን አር በምንቀንስበት ጊዜ ደግሞ ማግኔቲክ ፊልድ ስትሬንግዙ እናደርጋለን ማለት ነው ከቀነስን ይጨምራል ማለት ነው። ሶ እዚህ ጋር ምንድነው ብለን the magnetic field strength is stronger near the wire ማለት ነው ራዲየሱን ቀነስን ማለት ነው። ራዲየሱን ቀነስን ለዋይሩ ተጠገነ ማለት ነው። because at that time the magnetic field strength is what stronger when weaker farther away እና ራዲየሱን በሚጨምርበት ጊዜ ከዋይሩ ምን ይኖራል ማለት ነው እንሪቃለን ማለት ነው። at that time the magnetic field strength is what decrease ያደርጋል ማለት ነው። when the direction of the current is reversed the direction of the magnetic field is also reversed እዚህ ጋር ምንድነው የምለው የካረንቱን አቅጣጫ ከቀየርን የማግኔቲክ ፊልዱም አቅጣጫ ምን ይሆናል ማለት ነው ይቀየራል ማለት ነው። ለምሳሌ መጀመሪያ አውት ቱ ዘ ፔጅ ብናደርገው አውት ካረንቱ በራይት ሃንድ ሩል በፍሌሚንግስ ራይት ሃንድ ሩል ካረንቱ አውት ቱ ዘ ፔጅ ቢሆን ወደ ላይ ቢሆን ታምቡ እንዲህ ቢሆን ማለት ነው። አሁን እዚህ ጋር ነው ይሄ ካረንቱ ወደ ላይ ፍሎ እያደረገ ነው ማለት ታምቡ ወደ ላይ ነው እያሳያለው ይሄ አውት ቱ ዘ ፔጅ ነው። እንትኑ ደግሞ ምንድነው ይሄ እንትናችን ደግሞ ይሄኛ ካርላችን ደግሞ የሚያሳየው ወዴት ነው ወደ አንቲ ክሎክዋይዝ ነው የሚያሳየው ማለት ሶ ይሄኛውን ዳይሬክሽን ቢንገለብጠው ምንድነው የሚሆነው የእንትኑም የማግኔቲክ ፊልዱም ዳይሬክሽን ምንድነው ይቀየራል ማለት ነው። ለምሳሌ እንዲህ ቢሆን ወዴት ነው የሚሄደው መጀመሪያ እንዲህ ሲሆን ማግኔቲክ ፊልዱ ወዴት ነው የሚሆነው እንደዚህ ነው ፍሎ የሚያደርገው ማለት እንደዚህ አንቲ ክሎክዋይዝ ማለት እንደዚህ ከሆነ ደግሞ ወደ ታች እንዲህ ቢገለበጥ ደግሞ ወዴት ነው ፍሎ የሚያደርገው ወደዚህ ነው የሚሄደው ማለት እንዲህ ሶ ይሄ ምንድነው የሚያሳየው የካረንቱን ዳይሬክሽን ከቀየር ነው የማግኔቲክ ፊልድም ዳይሬክሽን ይቀየራል ማለት ነው። ይሄኛው ነው የሚያስቀምጥልን። ሶ እዚህ ጋር ደግሞ ምንድነው ማለት the direction of magnetic field around a wire carrying a current is given by Fleming's right hand rule so የማግኔት በካረንቱ በዋይሩ ውስጥ ፍሎ በሚያደርገው ካረንት አማካኝነት የሚፈጠረው የማግኔቲክ ፊልድ ዳይሬክሽን በምንድነው የሚገለጸው በፍሌሚንግስ ራይት ሃንድ ሩል ቅድም እንዳየነው ማለት ነው። this rule states if you grip a straight wire with your right hand in such a way that your extended thumb points in the direction of the current ታምባችን የሚያሳየው ምንድነው የካረንት አቅጣጫ ነው የሚያሳየው then your fingers wrapped around the wire will point in the direction of the magnetic field lines ጣቶቻችን ደግሞ ወዴት ነው የሚያሳየው የማግኔቲክ ፊልድ ላይንስ ዳይሬክሽን ነው የሚያሳየው ማለት ነው። ሶ የማግኔቲክ ፊልድ ላይንሱን ዳይሬክሽን መግለጽ ከፈለግን ፍሌሚንግስ ራይት ሃንድ ሩል ተጠቅመን ዳይሬክሽኑን መግለጽ እንችላለን ማለት ነው። እነዚህ የማግኔቲክ ዋይር ውስጥ ፍሎ በሚያደርገው ካረንት አማካኝነት የሚፈጠረው የማግኔቲክ ፊልድ ላይንሱ ፕሮፖርቲ ነው የሚሆነው ማለት ነው። እዚህ ጋር አንድ ኤግዛምፕል አለ ምንድነው ብለን find the current in a long straight wire that would produce a magnetic field twice the strength of the earth's magnetic field or what the earth's magnetic field is about 5 times 10 raised to minus 5 Tesla at a distance of 5 centimeter እዚህ ጋር ምንድነው find the current in a long straight wire ማግኔቲክ ፊልዱ የኤርዝስ ማግኔቲክ ፊልዱን ሁለት እጥፍ በሚሆንበት ጊዜ የሚኖረውን
ካረንት በሎንግ ስትሬት ዋይር ውስጥ የሚኖረውን ካረንት ምን አድርጉ ነው የሚለው ፈልጉ ነው የሚለው ማለት ነው። አት ዲስታንስ 5 ሴንቲሜትር ፍሮም ዘ ዋይር። እዚህ ጋር መጀመሪያ ቢ ኢዝ ኢኳልስ ቱ ሰጥቶናል። ቢ ኢዝ ኢኳልስ ቱ 2 ታይም ቢኢ ነው የሚሆነው ማለት ነው። ማግኔቲክ ፊልድ ኦፍ ዘ እርዝ which is equals to 2 ታይም 5 ታይም 10 raised to minus 5 ነው የሚሆነው ማለት ነው። which is equals to ማለት 10 ነው። 2 ሲባዛ 5 10 ነው የሚሆነው። 10 ታይም 10 raised to minus 5 አንዱ 0 እቺን አንዱ ስታጠፋ 1 ታይም 10 raised to minus 4 ነው የሚሆነው ማለት ነው። የማለት እንዴት ነው? 10 ታይም 10 raised to minus 5 ካል እቺኛው 0 አንዱን ስታጠፋ 1 ታይም 10 raised to minus 4 ይሆናል ማለት ነው። እቺን እንይዛለን። so b is equals to 1 time 10 raised to minus 4 at a distance of 5 centimeter። ስለዚህ ምንድነው የምንፈልገው? ካረንት ነው። ጀነራል ፎርሙላው b is equals to mu naught I over 2 pi r so I is equals to 2 pi r b over ምንድነው የሚሆነው? mu naught ነው የሚሆነው ማለት ነው። ይሄኛውን ፎርሙላ ላስገብተን 2 ፓይ ኮንስታንት ነው 3.14 r is equals to 5 cm ነው 5 cm is equals to 5 times 10 raised to minus 2 ሜትር እንተካለን። ከዛ b 1 times 10 raised to minus 4 ነው የሚሆነው። ከዛ የሚሆነው ደግሞ ጊቨን ነው ያን ከተን ካረንት እናገኛለን ማለት ነው። እዚህ ጋር መልሱ ተሰርቶልናል። ያው I is equals to 2 pi rb 2 pi rb 2 pi አለ 5 times 10 raised to minus 2 ራዲየሱ ታይም 1 times 10 raised to minus 4 ቴስላ ኦቨር 4 pi time 10 raised to minus 7 ነው የሚሆነው ማለት ነው። እዚህ ጋር ይሄኛው እና ይሄኛው ሲደመሩ 10 raised to minus 6 ነው የሚሆኑት። ሁለቱም ማይነስ ሲሆኑ ይሄኛው 2 ፓይ ከዚህኛው ጋር ሲጣፋ እንደገና ሲባዛ 5 ነው የሚቀረው ማለት ነው። እዚህ ጋር ታች ደግሞ ሁለት በሁለት ስናጠፋ ይሄን በሁለት ይሄኛው በሁለት ስናደርገው እዚህ ጋር ሁለት ይቀራል። ፓይ ከፓይ ጋር ጠፋል። ኦቨር 2 ታይም 10 raised to minus 7 ነው የሚሆነው ማለት ነው። ይሄኛው 7 ወደ ላይ ሲደመር 7 ይሆናል። 5 ታይም 10 ኦቨር 2 ነው የሚሆነው። 50 ሲካፈል ለ2 25 አምፔር ነው የሚሆነው ማለት ነው። እዚህ ጋር ቴብል 4.1 shows some approximate magnitudes of magnetic field። ይሄ ኤክስፔሪሜንታል የተገኘው የማግኔቲክ ፊልድ ማግኒቱድ ነው። ስትሮንግ ሱፐር ኮንዳክቲንግ ላቦራቶሪ ማግኔት ኤክስፔሪሜንታል የተገኘው የማግኔቲክ ፊልድ ማግኒቱዱ 30 ቴስላ ነው። ስትሮንግ ኮንቬንሽናል ላቦራቶሪ ማግኔት 2 ነው የሚሆነው። ሜዲካል ኤምአርአይ ዩኒት 1.5 ነው የሚሆነው። ባር ማግኔት 10 raised to minus 2 ቴስላ ነው። ሰርፌስ ኦፍ ሰዛን 10 raised to minus 2 ቴስላ። ሰርፌስ ኦፍ ኤርዝ 0.5 ታይም 10 raised to minus 4 or 5 ታይም 10 raised to minus 5 inside human brain or what due to nerve impulse 10 raised to minus 13 ቴስላ ነው የሚሆነው። this is what experimentally found magnitude። ይሄኛው ኤክስፔሪሜንታል የተገኘው ማግኒቱድ ነው የሚሆነው ማለት ነው። እዚህ ጋር ኤክሰርሳይዝ አለ። ኤክሰርሳይዝ እንሰራለን። ምንድነው የሚለን? a long straight wire carrying a current produce a magnetic field of 0.8 ቴስላ። በሎንግ ስትሬት ዋየር ላይ ፍሎ የሚያደርገው ካረንት ምንድነው የፈጠረው? 0.8 ቴስላ ማግኔቲክ ፊልድ ይፈጠራል። በምን ዲስታንስ 0.5 cm from the wire find the magnetic field at a distance of 1 cm። መጀመሪያ b1 is equals to mu naught I over 2 pi r1 b1 የመጀመሪያው ማለት በ0.8 ቴስላ እና 0.5 ሴንቲሜትር ማለት ነው። አሁን የተፈለገው b2 ነው። b2 is equals to mu naught I over 2 pi r2 ነው ማለት ነው። b2ን ከb1 ለማግኘት የምናደርጋለን ኦቨር b1 ኦቨር b2 ኦቨር b1 ብለን መውሰድ እንችላለን ማለት ነው። ስለዚህ ይሄኛውን ለዚህኛው እናካፍላለን። b2 ኦቨር b1 is equals to mu naught I over 2 pi r2
ኦል ኦቨር ሚው ኖት አይ ኦቨር 2 ፓይ አር 1 ነው የሚሆነው ማለት ነው። ሶ እዚህ ጋር ይሄኛው ከዚህኛው ጋር ይጣፋል። ሚው ኖት አይ በሚው ኖት አይ ይጣፋል። 2 ፓይም ከ2 ፓይ ጋር ይጣፋል። ምንድነው የሚቀረው? 1 ኦቨር አር 2 ኦቨር 1 ኦቨር አር 1 ነው ማለት ነው። ሶ ይሄ ከምን ጋር እኩል ነው? ይሄኛው ሆል ኦቨር ሲኖር ሪሲፕሮካሉን ስንወስድ አር 1 ኦቨር አር 2 ጋር እኩል ነው ማለት ነው። ሶ ቢ2 ኦቨር ቢ1 is equals to ከምን ጋር እኩል ነው? አር 1 ኦቨር አር 2 ጋር እኩል ነው ማለት ነው። ሶ የተፈለገው ምንድነው? አር 1 ነው ስንት ብለናል? አር 1 0.5 ሴንቲሜትር ነው። 0.5 ሴንቲሜትር ነው። አር 2 ደግሞ 1 ሴንቲሜትር ነው። ሴንቲሜትር በሴንቲሜትር ይጠፋል። ሶ ቢ2 is equals to ክሪክሮስ ስናደርገው 0.5 ሲባዛ ቢ1 ነው የሚሆነው ማለት ነው። ሶ ቢ2 is equals to 0.5 ሲባዛ ቢ1 ስንት ነው ብለናል? 0.8 ነው። 5 ሲባዛ 8 40 ነው የሚሆነው። ስለዚህ ቢ2 is equals to 0.4 ቴስላ ነው የሚሆነው ማለት ነው። ይሄ ነው መልሱ የሚሆነው። ሶ ወደ ሁለተኛ በሚመጣበት ጊዜ which one of the following does not affect the magnetic field produced by a long straight wire? ሶ እንደዚህ አይነት ጥያቄ በሚመጣበት ጊዜ ምንድነው የምናደርገው? ፎርሙላን ነው መጻፍ አለብን ማለት ነው። b is equals to mu naught I over 2 pi r የሚለውን ፎርሙላ እናስቀምጣለን። which one of the following does not affect the magnetic field produced by a long straight wire? በሎንግ ስትሬት ዋየር አማካኝነት የሚፈጠረውን ማግኔቲክ ፊልዱን አፌክት የማያደርገው የትኛው ነው ብለው ማለት ነው። the current in the wire affect ያደርጋል። when we increase the current also increase the magnetic field. when we decrease the current decrease the what magnetic field. ይሄ አፌክት ያደርጋል። ስለዚህ ይሄ አይሆንም። እዚህ ጋር ጥያቄው የትኛው ነው ማግኔቲክ ፊልዱን አፌክት የማያደርገው ነው። በሎንግ ስትሬት ዋየር ላይ ካረንት በሚያልፍበት ጊዜ የሚፈጠረው ማግኔቲክ ፊልድ አፌክት የማያደርገው የትኛው ነው ጥያቄው። ስለዚህ ይሄኛው the current in the wire affect ያደርጋል። ስለዚህ እሱ መልስ አይሆንም። the distance from the wire radius ማለት when we increase radius magnetic field decrease, when we decrease radius magnetic field increase ያደርጋል ማለት ነው። because magnetic field is what inversely proportional to the radius። ስለዚህ ይሄኛው አፌክት ያደርጋል። ይሄ መልስ ነው። see the type of the wire ይሄኛው መልሱ አፌክት የማያደርገው the type of the wire ነው። ስለዚህ ይሄ ነው አንሰሩ ሲ ነው የሚሆነው ማለት the type of the wire በዚህ based on this formula አፌክት ያደርጋል ማለት ነው። ወደ ሶስተኛው ጥያቄ በሚመጣበት ጊዜ the magnetic field B at a distance R from a long straight wire carrying current I is directly proportional to the R. ፎርሙላውን ስናስቀምጠው B is equals to mu naught I over 2 pi R ነው የሚሆነው ማለት ነው። እዚህ ጋር ጥያቄው ምንድነው ብለን the magnetic field B at a distance R በዲስታንስ R ላይ የሚገኘው magnetic field B from a long straight wire carrying a current I is directly proportional to R. ከአሩ ጋር directly proportional ሳይሆን inversely proportional ነው የሚሆነው ማለት ነው magnetic field. because of that the answer is what false. thank you ከተመቻችሁ ላይክ ሰብስክራይብ አድርጉ። አመሰግናለሁ።